ተሽሎት ያገባል ትለኛለህ ክብር ለእግዚአብሔር ይሁነር እንዴት ደስ ይላል እንደ አሚርዬ እንደነ ደህና ነው ምን ይሻላል ወዴት ላርግ ምን ትበላለህ ምን ትጠጣለህ ምትለውን ፈጣሪ ያዘጋጅለት አሜን እንደዛ አይነት ሚስት ይስጣው አሜን አንጀቱ ተርቦ የሚበላው የሚሰጠው አጥቶ አሚርዬ እኔ ልጄ እኔ ልስቃይለት እግዚአብሔር ደግሞ ፈጣሪ ደግሞ ለዚህ ሊያበቃልኝ ለዚህ ካበቃልኝ በጉልበቴ ተንበርክኬ ነው ፈጣሪን ማመሰግነው ዛሬ ፋሲካ ነው ድግስ ነው ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች አማን ነው ወይን ያለኝ እግዚአብሔር ይመስገን ዛሬ እንግዲህ ሚገርም ነገር ነው ይዤላችሁ የመጣሁት አሚር ሊያገባ ነው ዛሬ ሚገርም ነገር ነው አሚር ቀለበት ሊያስር ነውና እኔ በጣም ደስ ብሎኛል አሚር ከዛ ከነበረበት ነገር ሁሉ ወጥቶ አሁን ያለበት ደረጃ ደርሶ ሁሉንም ሰው አስታውሶ ያለበት ነገር ጥሩ ነው እንደምታዩት ነው ቪዲዮ ላይ ምናምንና አሚር ያለበት ነገር ተስተካክሎ አሁን የራሱ ሚላትን ሴት አግኝቶ ቀለበት ሊያስር እንደሆነ ሰማ በጣም ደስ ብሎኛልና ማዘርም እንግዲህ ስትመጣ ነግራታለሁ ደስ ይላታል ብዬ አስባለሁ እንግዲህ ዛሬ ጉሮሸው ይባላል ይላችሁ ዛሬ እንግዲህ ያበደ ቀን ነው ሚገርም ደስታ ነው ሚገርም ነገር ነው ከዛ ሁሉ ትርምስ ከዛ ሁሉ ነገር ተመልሶ አሁን አሚር ቀለበት ሊያስር ነው ውድ ቤተሰቦቻችን እንግዲህ ባለፈው እንግዲህ አሚር ተሻለው ብዬ ሰርቻለሁ ለማዘር ነግራታለሁ አሚር እንደተሻለው ምናምን እሷም ደስ ብሏታል ያለው ነገር በጣም ደስ ይላል እናንተንም መርቃችኋለች በአሚር ደስታ ሰሞን እንግዲህ ምርቃት በምርቃት ነው በቃ እንግዲህ እንደምታዩት ነው እና ማዘር ወጣ ብላ ነው ወደ ሱቅ ወጣ ነውና እንግዲህ እስቲ ዛሬ ትንሽ እንቀውጠው ብዬ ነው ለሰርጉም እንግዲህ አብቃንና ሰርጉንም መተን ድል አድርገን ደግሰን ጨፍረን እምንደረው ይሆናል አሚርን እንግዲህ ማዘር ስትመጣ ደግሞ ወሸባይ ይጎሽ እስቲ ማዘር ተቀጣና አባቷን አይቻለሁ እህቶቿን አይቻለሁ ወንድሞቿን አይቻለሁ ዛሬው ከውድ ቤተሰቦቻችን ጋር ሚገርም ነገር ልነግርሽ መተናል እሺ ውድ ቤተሰቦቻችን ደህና ናቸው ሰላም ናቸው እንዴት ናችሁ ውድ ቤተሰቦቻችን ልጆቼ እንዴት ናችሁ ባላችሁበት ሰላማችሁ ጤናችሁ ይብዛ ደህና ሁኑልኝ ሃይ ወዳችኋለሁ የሚገርም ነገር ነው ዛሬም እንግዲህ ልነግርሽ አሚር ሊያገባ ነው አሚር ሊያገባ ነው የምርህ ነው አዎ በደንብ ተሽሎታል በደንብ ደህና ነው ያለበት ሁኔታ በጣም ጥሩ ነው እና ሊያገባ ነው በጣም ደህና ሆኖ ተሽሎት ዝግጅቱን ጨርሶ የምርህ ነው አዎ እንዴ ሰርግ ገና ነው እኔ አላምንም ሰርግ አሁን አይደለም እኔም አላምንም አሚር ደህና ሆኖ ተሽሎት ያገባል ትለኛለህ አዎ ክብር ለእግዚአብሔር ይሁነር እንዴት ደስ ይላል እንዴ ኧረ እኔ በደንብ ነው የምድረው እንዴ አሚርዬ ድኖ ከዛ ሁሉ መከራ ከዛ ሁሉ አሁን ያቀናል ያስታውሰናል በአካል አልተገናኘንም እንጂ ብንሄድ ያስታውሰናል ያቀናል ሁሉ መከራ ከዛ ሁሉ ማአት ከዛ ሁሉ ማጥ ወጥቶ አሚር አሁን እንደገና ሚስት ሊያገባ ይሄንን ሰማክ በምን ሰማክ ማነገረ ይሄንን ሰማው ቪዲዮ ለቀው ከዛ ደግሞ በውስጥ መስመር መረጃዎች ደረሱኝ ያውስ ዙሪያ ያሉ ሰዎች ታውቂያለሽ አይደለ አሚርን የሚንከባከቡ ሰዎች ታውቂያለሽ የኛ ቤተሰቦች ናቸው እዛ አሚር ሊያገባ ነው ብለው አሚር ዝግጅቱን ጨርሷል ብለው ነገሩኝ ሰርጉ ገና ነው ሰርጉ በጣም ይቆያል ግን አረ ድኖ እንደዚህ እንደው ጓደኛ ይዞ ራሱ ነው የሚለብሰው ሁሉ ነገር ጓደኛ ይዞ እንደዚህ አሚር የምትሻለዋን እንግዲህ ፈጣሪም እንግዲህ ለአሚር የምትሻለዋን ነው ወደዚህ ለአሚር የምትሻለዋን ለአሚር የምትገባዋን ፈጣሪ ይስጠው ጥሩ ልጅ ጥሩን መልካም
ሴት ለባሏ ዘውድ ናት ይባላል። ዘውድ የምትሆነው ለሱ የምታስብለት ለሱ ገባ ወጣ አሚርዬ እንዴት ነህ ደህና ነው ወይ ምን ይሻላል ወዴት ላርግ ምን ትበላለህ ምን ትጠጣለህ የምትለውን ፈጣሪ ያዘጋጅለት። አሜን። እንደዛ አይነት ሚስት ይስጠው። አሜን። እኔማ ወገቤ ለአሚር በጣም ትልቅ ነገር ነው የምናስብለት። አሚር በጣም መልካም ሰው ነው። አሚር በጣም ጥሩ ሰው ነው ከሚባለው በላይ በጣም እና ደግሞ ታሞም እንግዲህ አይታችሁታል በመልካምነት በየዋህነት በቃ በጣም ደስ የሚል ልጅ ነው አሚር። እና አሚር አሁን ተሽሎት እንደዚህ የሱን ቀለበት ልናይ ወገባችን ቀለበት ሊያስር ነው እንዴ? አው በቃ ስምና ተነጩ ፈረስ ላይ እስከሰኔ ቆንጆ ንግባ በጎጆ እስከሰኔ አበባ ደግስ ነው ጨዋታ እስክስታ ነው ደግስ ነው ዛሬ ፋሲካ ነው ደግስ ነው ጨዋታ እስክስታ ነው ደግስ ነው ዛሬ ፋሲካ ነው አጅብ ስላለን ከዛን የጉራጌ ክትፎ በደንብ ይዘጋጃል። ለአሚርዬ እኔ ውድ ልጄ ታሞብኝ ስንት እንደተሰቃየው ከሱ በላይ የታመመ ሰው አንዴ ታሟል። ስቃዩ ራሱ ብቻ ነው የሚያስታምመው። ቤተሰብ አስታማሚ ግን ወዳጅ ዘመድ እኔ አሚር ከልጆቼ የማለየው ልጄ ነው። እንዴ የሱን ደስታ ለማየት ያብቃኝ ፈጣሪ ያብቃኝ። በደንብ መርቄ ኩዬ ለመዳር ያብቃኝ። ቀለበቱ ላይ እገኛለሁ። ቀለበቱ ላይ ማን እንገኛለን? ከዛ ደግሞ ይኸውልሽ እዛ ጋር 2 በሬ ቁርጥ ምን እናደርጋለን። ከዛ እዚህ ጋር ደግሞ እንደዚህ ይደረደርና እንዳለ ሰው እየመጣ ያነሳል። እኛም ሱፋችንን ለብሰን የአሚር ሚዜ ያቱናለ እኔ እናቱ አንደኛ እናቱ ነኝ። ሁለተኛ እናቱ ሽር ጉድ ነው። የቱ ብሉ ጠጡ እዚህ ጋር እዛ ጋር ኑ ቤተሰቦቼ ልጆቼ ወገኖቼ ጓደኞቼ የአሚር ጓደኞች እያልኩ ነው ማስተናግደው። እሱ ፈጣሪ ለዛ ያብቃን። ሚዜ ሆነን እንግዲህ ለአሚር ሚዜ ሆነን ሱፋችንን ለብሰን ይሄ ሁሉ የማን ውጤት እንደሆነ ታውቃለህ? ይሄ ሁሉ የማን ውጤት ነው? ከፈጣሪ በታች የሱመያ ውጤት ነው። ሱመያ የምትደነቅ የምትከበር ልጅ ናት። እሷን ለመመረቅ እኔ ጊዜና ሰዓት ነው ያጣሁት። በቃ እሷን ቁጭ አርጋ አሚርን ለዚህ እንዳበቃሽልኝ ሱመያ ክበሪ ንገሺ እንደ ፈጣሪ ውለታሽን ይክፈልሽ ለማለት ጊዜ ነው ያጣሁት። አንድ ቀን ሄደን በደንብ ነው መመርቃት በደንብ ተዘጋይተን በደንብ ከቀለበቱ በፊት ከዛ በፊት አሚር ግን የምትመቸው የምትሆነው ለሱ የምታስብለት የምትወደው የምታፈቅረው የምታከብረውን ልጅ ፈጣሪ ይስጠው። አሜን ይስጠው። ጀባብ ይያለው ይስጠው። አሚርዬ ጥሩ ነገር ይስጥ። አሚርም ብቻም ሳይሆን ደግሞ አንድ ላይ እዚሁ ቤተሰቦቻችን መርቃለሁ። ቆይ ቅድሚያ ከአሚር ልጀምር። ከሰርጉ ከቀለበቱ ከሰማሁት ደስታ ልጀምርና ልጆቼን ቤተሰቦችን እየመረኳቸው ነው ልጆቼ። እነሱ ሁሌ እየተደሰቱብኝ ነው። እኔ እንደሚመስለኝ ሁሌ ይደሰቱብኛል ብዬ ነው ማስበው። ልጆቼ ናቸው ደግሞ እናት በልጇ ትደሰታለች፣ ልጅ በእናቱ ይደሰታል። ስለዚህ የኢትዮጵያ ልጅ ሙሉ በአውሮፓ በአሜሪካን በአረብ ሀገሩ በሁሉ ያሉት ሁሉ የኢትዮጵያ ልጆች ናቸው፣ የኔም ልጆች ናቸው። ይባረኩልኝ፣ እንጀራ ይስጣቸው፣ መንገዳቸው ይቅና፣ ህይወታቸው ይቅና፣ ሁሉ ነገራቸው ይቅና፣ ለቤተሰቦቻቸው ለማሰብ ያብቃቸው፣ ቤተሰቦቻቸውን ለመጦር ያብቃቸው። ልጆቼ ቤተሰቦቼ በደንብ ነው የምመርቃቸው። የአሚር ቀለበት ዕለት ለዛሬ በዚህ ይበቃኛል። አሚር ልመርቅና ከዛን ወደ እናንተ መጣ። ለሀገራቸው ያብቃቸው። ለሀገራቸው ይወጡበት ይሳካላቸው። አሜን። ለሀገራቸው ለምድራቸው ለቅድስት ኢትዮጵያ ሁሉም ስራቸውን ይባርክላቸው። እዚህ ሀገር ውስጥም ያሉት ሁሉም ስራቸው ይባረክ። የኢትዮጵያ ወጣት የኢትዮጵያ ልጅ የኢትዮጵያ ሕዝብ በሙሉ ይባረክ፣ ይደሰት፣ ጥሩ ኑሮ ይስጠው፣ ይብላ፣ ይጠጣ፣ ደስ ብሎት እንዲኖር ፈጣሪ ያድርግለት። ኢትዮጵያን ደግሞ ሀገራችንን ይጠብቅልን። ኬር እንላለን። የኩን ኬር ይሁን ኬር ለኢትዮጵያ ሕዝብ ኬር፣ በዓለም ባላሉት ወጣቶች ኬር፣ ለነ ሀሚርዬ ኬር፣ ለነ ቤትዬ ኬር፣ ለኦልዬ ኬር፣ ለአብስራ ኬር፣ ለሙባ ኬር፣ ለሱመያ ኬር፣ ለሁሉም ኬር ይሁን፣ ለሀገራችን ኬር ይሁን። በኬር እናምናለን። ኬር ማለት ነው ይሁን ይደረግልን። ሰው ኬር ማለት በጉራጌ ባህል ኬር ማለት
ይሁን ይደረግልን ማለት ነው። አዎ ይሁን ኬር ማለት እግዚአብሔር መልካም ያድርግልን። ለመስቀል ለአረፋ ሲገባ ገጠር ብዙ ሰው ያውቃል ኬር፣ ግን አብዛኞቹ ሰዎች ደግሞ የማያውቁም ሰዎች ስላሉ እናስረዳቸው። አብዛኛው በየትኛው ጉራጌ ክፍል ነው ያለው? በሶዶ ክፍል ነው ኬር የሚባለው። ሶዶ በሚባለው በሶዶ ጉራጌ ነው ያለው። ይሁን ኬር ሲባል ይደረግልን፣ ፈጣሪ ያድርግልን፣ ሁሉ ነገር ጥሩ ይሁንልን ማለት ነው። ኬር በሉ እናንተም እስቲ ማሚዬ ኬር ብላለች ብላችሁ እናንተም ኬር በሉ፣ ለአሚር ኬር በሉላችሁ። አሚርዬ ደግሞ ጥሩዋ የምትመቸው ትዳሬ ቤቴ ባለቤቴ ብላ ልጅ ወልደው ለመሳም ሴት ወንድ ልጅ ወልደው ለማቀፍ ለመሳም ለኔም አያት ነሽ ነይ ማሚዬ አያት ነሽ ብሎ አሚርዬ ለማሳቀፍ ያብቃው፣ ፈጣሪ ያድርግለት። ሙሉ ጤናው ተመልሶ ቀለበቱ ላይ ለመገኘት ሰርጉ ላይ ለመገኘት ያብቃን። አሚርዬ ጥሩ ትዳር ይስጠው። አሜን። ይሄንን በማየታችን ይሄን በመስማታችን እጅግ በጣም ተደስተናል። እናንተም ቤተሰቦቻችን ደስ እንደሚላችሁ ተስፋ አደርጋለሁ፣ አምናለሁ፣ እምነቴ ነው። ደስ እንዲላችሁ ይሁንላችሁ፣ ደስ ይበላችሁ። አሜን። እኔ በጣም ነው የምወዳችሁ በምትሰጡኝ አስተያየት በምትሰጡኝ ኮሜንት በጣም ወዳችኋለሁ። ብዙም ያቡ ኮሜንቱንም ብዙ አይነግረኝም። አንዷ ልጅ ግን ትነግረኛለች ያየችውን በቃ ማሚዬ እንወድሻለን የሚሉሽ ቤተሰቦችሽ ልጆችሽ ነው የምትለኝ። እኔ ወዳችኋለሁ። ተባረኩልኝ። ውድድ ነው ማድረጋችሁ። ውድድ ነው ማድረጋችሁ። የእናት ምርቃት ደግሞ ይደርሳል። የእናት ምርቃት ደግሞ ገነት ይከፍታል። በክርስቲያን ገነት ይከፍታል፣ በሙስሊም ጀነት ይከፍታል። ስለዚህ ምርቃቴን ተቀበሉ። ወዳችኋለሁ፣ አከብራችኋለሁ። አሜን በሉልኝ። ኬርልኝ። አሜን። የእናት ምርቃት እንግዲህ ይደርሳል። እንግዲህ ገነት ይከፍታል ይባላል። ነገርኩ አይደል? ከገነት በላይ ምን ብላለች እንግዲህ ለእናንተም እናታችሁ ነኝ ልጆቼ ናችሁ ብላለች። ለእኛ ብቻ አይደለም ለእናንተም እናታችሁ ነኝ ልጆቼ ናችሁ ብላለች። እና የእናት ምርቃት ማግኘት የምትፈልጉ ሰዎች እና ኬር በሉ እስቲ ኬር በሉ እናንተ ብቻ። እንግዲህ አሚር ጋር ደግሞ ሄደን እስቲ ጉሮ ወሸባዬ ጉሮ ወሸባ ያለና ጉሮ ወሸባዬ እስቲ ጉሮ ወሸባ ጉሮ ወገብ ይታያል። በቃ እንጨፍራለን ወገባችን ለአሚር ሰርግ ያልጨፈርን ለማንም ሰው አንጨፍር። ቀለበቱ ዕለት ነው የምንጨፍረው። በደንብ እንጨፍራለን። ለአሚር ያልጨፈርን ሽምግልናው ዕለት ለአሚር ያልጨፈርን ለማንም አንጨፍርም። እንግዲህ አሚርዬ ስንት መከራይቶ ስንት እዛ ቆሻሻ ላይ ወድቆ ልጄ እኔ ልውደቅለት እኔ እናቱ ድቅል በልለት እዛ ቆሻሻ ላይ ወድቆ ሱመያ ባታገኘው ኖሮ እኔ አፈር ልብላለት አንጀቱ ተርቦ የሚበላው የሚሰጠው አጥቶ አሚርዬ እኔ ልጄ እኔ ልሰቃይለት እግዚአብሔር ደግሞ ፈጣሪ ደግሞ ለዚህ ሊያበቃልኝ ለዚህ ካበቃልኝ በጉልበቴ ተንበርክኬ ነው ፈጣሪን ማመሰግነው። መጨረሻውን ያሳምርልኝ፣ መጨረሻውን ያሳይልኝ፣ አሜን። መጨረሻውን ያሳምርልኝ፣ አሜን። መጨረሻውን ይሁንልኝ፣ አሜን። መጨረሻው ይመርልኝ። እዛ ድረስ ሄደን ደግሞ እኔናቺ እንግዲህ ለአሚር ፕሮግራም እንገኝ ይሆናል። ቤተሰቦቻችን እናንተም የአሚርን ደስታ እስካሁን እንዳያችሁት ነው። እንግዲህ የአሚርን ደስታ ማየት ሁላችንም ነው የምንፈልገው። እኔም ሱፌን ለብሼ ካጠገቡ ወንድሙ ተብዬ ሚዜው መሆን እፈልጋለሁ። እንግዲህ እናትም እንግዲህ ለልጇ ሰርግ ጉድ ብላ የመጣውን እንግዲህ አስተናግዳ ጉድ ብላ ከናቱ ቀጥዬ ማለት ነው። አዎ እንግዲህ እናቱ ትልቅ ሰው በጣም የምትከበር ሰው ነች። የአሚር እናት እጅግ በጣም መወዳት ማከብራት ናት። በጣም እንግዲህ በእኔ በታናሽ በትንሽዬ ልጅ እንግዲህ አፍ የአሚር እናት አትጠራም። እንግዲህ በመልካምም በጠራ እንግዲህ ትፈቅዱልኛላችሁ። አሚርም ደስ ይለዋል ብዬ ስላሰብኩ ነው። የአሚር እናት በጣም የምትከበር በጣም ትልቅ ሰው ደርባባ ሰው በጣም ደስ የምትል እናት ነች የአሚር እናትና እንግዲህ እሷም ሽር ጉድ ያለች ጥሩ ወዳጄ ናት፣ ጥሩ ጓደኛዬ ናት። አብሬያት ከሷ ጋራ ከጎና እህቴ የምላግዝሽ ለልጃችን ደስታ ብዬ ለመደሰት ያብቃል። አሜን። ኦልዬም ደግሞ ሚዜ ነው የሚሆነው። ሙቤም ሚዜ ነው የሚሆነው ለአሚር ሰርግ። እኛም ከዚህ ድረስ ሄደን የአሚርን ሰርግ እንትን የምንል ይሆናል። ቤተሰቦቻችን እንግዲህ ፋሚሊዎቻችን ሄደን እናሳያችኋለን። እኛም ደስ ብሎናል፣ እናንተም ደስ ይበላችሁ። ኬር እያላችሁ ኬር አርጉልን፣ ተቀበሉ። የእናት ምርቃት አርጉልን። ማሚዬ እንወድሻለን ስትሉ ወዳችኋለሁ፣ ደስ ይለኛል። እኔ ውድድ ነው ማረጋችሁ። ልጆቼ ባላችሁበት ሰላማችሁ፣ ፍቅራችሁ፣ ስራችሁ ይባረክ። አንድ ክፉን ከና አይጣማችሁ፣ መጥፎ ነገር
ከኋላችሁ ከጎናችሁ ከፊታችሁ አይምጣ። ከፊታችሁ መልካም ከጎናችሁ መልካም ከኋላችሁ መልካም ነገር ይከተላችሁ። ለምን ብትሉ ለእናት ለቤተሰብ ስትሉ ስለተሰደዳችሁ አምንበታለሁ። የልጅ ነገር እናት እኮ ልጄ በላ ጠጣ ምን ሆነ አደረ ይሆን ብላ ነው እኮ የምትጨነቀው። ቤተሰቦቻችሁ ይጨነቃሉ። እኔም ልጆቼ ስለሆናችሁ የኔ ልጆች ምን ሆናችሁ ብዬ እጨነቃለሁ። ኑሩልኝ፣ በፍቅር በደስታ በሰላም ኑሩልኝ። ሰላማችሁን ያብዛላችሁ ፈጣሪ አምላክ። የሁላችንም ፈጣሪ ምድርን ሰማይን የፈጠረ ጌታ ያብዛላችሁ ሰላም። አሜን አሜን ብላችሁ እንግዲህ ኬር ብላችሁ ምርቃታችሁን ተቀበሉ። አሚር ጋር ደግሞ ሄደን እናሳያችሁ ይሆናል። ይመቻችሁ። የእናት ምርቃት ገነት ይከፍታል፣ እንጀራ ይከፍታል፣ እድል ይከፍታል። ተቀበሉ ምርቃቴ ልጆቼ። ሰላም ዋሉልኝ። ወዳችኋለሁ። ሰላም ሁኑልኝ።